ፊት ለፊት መስታወት እያየህ በመስታወቱ ውስጥ ያለው አካል ያንተ ባይሆን ምን ሊሰማህ ይችላል? ኤልያስ የሚባል ወጣት ብቻውን ይኖር ነበር። አንድ ሌሊት ከመተኛቱ በፊት ፊቱን ለመታጠብ ወደ መስታወት ቆመ። ራሱንም አየ፣ ግን መስታወቱ ውስጥ ያለው ትንሽ ዘግይቶ ነበር የሚንቀሳቀሰው። ኤልያስ በዚህ እጅግ በጣም ተገረመ። ምናልባት አይኔ ነው ብሎ ፍርሃቱን ለማሸነፍ ሞከረ። ወደ ክፍሉም ገብቶ ተኛ። ግን አላስችል ስላለው በሌሊት ተነስቶ እንደገና ወደ መስታወቱ ቀረበ። ይህን ጊዜ ኤልያስ ሲንቀሳቀስ መስታወቱ ውስጥ ያለው አይንቀሳቀስም ነበር። ኤልያስ እጁን አነሳ፣ ነገር ግን መስታወቱ ውስጥ ያለው እጁን አላነሳም። በዚህ ጊዜ መስታወቱ ውስጥ ያለው ፈገግ አለ። ኤልያስ ግን ፈገግ አለ። ልቡ በፍጥነት መምታት ጀመረ። ኤልያስ ቀስ እያለ ወደ ኋላ ተጠጋ። መስታወቱ ውስጥ ያለው ግን ደርቆ ነበር። ኤልያስ አሁንም ለመራቅ ሞከረ። መስታወቱ ውስጥ ያለው እኔ አንተን አይደለሁም ሲል በምን ምክንያት እንደሆነ ሳይታወቅ ማብራቱ ጠፋ። ኤልያስ በፍጥነት እየሮጠ ከክፍሉ ወጣ። ቀጣይ ቀን ለማንም ሳይናገር እንደምንም ራሱን አሳምኖ ወደ መስታወቱ ቀረበ። ውስጡ ግን ማንም አልነበር። ነገር ግን ከጀርባው አንድ ሰው ቆሞ ነው። ከዚያ ቀን በኋላ ኤልያስ ታይቷል። ኤልያስ ከጠፋ በኋላ ሰዎች የኤልያስን ቤት መመርመር ጀመሩ። ውስጡ ሁሉም ነገር እንደተተወ ነበር። ነገር ግን በመስታወቱ ላይ አንድ ነገር ተጽፎ ነበር። የተጻፈውም እርሱ አሁን ውስጥ የለም ይላል። ፖሊሶች የሰፈሩን ወሬ ሰምተው ለመመርመር መጡ። ነገር ግን ከቤቱ ውስጥ ምንም ማስረጃ ማግኘት አልቻሉም ነበር። ነገር ግን የኤልያስ መጥፋት ያልተዋጠለት አንድ ሰው ነበር። የኤልያስ የልብ ጓደኛ ዳንኤል። ዳንኤል የሆነ ማስረጃ ካገኘው ብሎ ወደ ቤቱ ብቻውን ሄደ። ምክንያቱም ኤልያስ ለዳንኤል ሳይናገር ሊጠፋ ይችላል። ቤቱ ውስጥ ብቻውን ቆመ። ወደ መስታወቱም አለ። መጀመሪያ ራሱን ነበር የተመለከተው፣ ግን ከዛ በኋላ ኤልያስ ከጀርባው እንደቆመ ይመስላል። ዳንኤል በፍጥነት ዞሮ ጀርባውን ተመለከተ፣ ግን ማንም የለም። እንደገና ወደ መስታወቱ አየ። ኤልያስ አሁን ወደ እሱ ቀርቦ ታየ። እርሱ አሁን ወጥቷል። እኔ ነኝ ያለሁት አለ ኤልያስ። በዚህ ሰዓት ዳንኤል ፈራ። መስታወት ሊሰብር ሞከረ። ተሳክቶለትም ሰበረው። ግን እያንዳንዱ ቁራጭ መስታወት አልነበረም። እያንዳንዱ ቁራጭ የሰው አይን ነበር። እነሱ ሁሉ ወደ ዳንኤል ተመለከቱ። አሁን አንተ ትገባለህ። በምን ምክንያት እንደሆነ ሳይታወቅ በድጋሚ ማብራቱ ጠፋ። ቀጣይ ቀን ዳንኤል እዚያ በኋላ የሰፈሩ ሰዎች ያ ቤት መንፈስ አለበት ብለው እንዲዘጋ አደረጉ። በእርግጥም ልክ ናቸው። ነገር ግን ሌሊት ከመስታወቱ ውስጥ ሰቅጣጭ የሆነ ድምፅ ይሰማል። አሁን አንተ ይህን ታሪክ የሰማህ፣ ነገር ግን ይህ ታሪክ ወደ ህይወት በሆነ መንገድ ሊመጣ ይችላል። ሁለት የልብ ጓደኛ ማቾች ኤልያስ እና ዳንኤል ሁለቱም ጠፉ። ከአንድ ዓመት በኋላ ሰዎች ይህን ነገር የመስታወት ቤት ብለው መጥራት ጀመሩ። ማንም መግባት አይፈልግም ነበር። አንድ ቀን አንድ ወጣት ይህን ታሪክ ሰማ።
እኔ አልፈራም አለ። ቤቱ ውስጥ ገባ። ውስጡም ጸጥ ያለ ነበር። መስታወቱ አሁንም የነበረበት ቦታ ላይ ነበር። ልጁም ቀስ ቀስ እያለ ቀረበ። በመስታወቱ ውስጥም ራሱን አየ። ነገር ግን ከኋላው ሁለት የማያውቃቸው ሰዎች ቆመው ነበር፣ ኤልያስ እና ዳንኤል። እሱም በፍጥነት ተመልሶ ጀርባውን አየ፣ ግን ማንም የለም ነበር። እንደገና ወደ መስታወቱ አየ። አሁን እነሱ ተቀድሞ ቀርበው ነበር። እኛ ወጥተናል፣ አሁን አንተ ነህ የምትገባው አሉት፣ እጃቸውን ወደሱ እየጠቆሙ። እሱም ለመሮጥ ሙከራ ማድረግ ጀመረ፣ ግን የበሩ መዝጊያው ተዘግቶ ነበር። በምን ምክንያት እንደሆነ ሳይታወቅ ለሶስተኛ ጊዜ ማብራቱ ጠፋ። ከዚያ ልጁ ሳይታወቀው ቀስ እያለ ወደ መስታወቱ ቀረበ እና በዚያ ጊዜ ከመስታወቱ ውስጥ እጅ ወጥቶ ልጁን ወደ መስታወቱ ሳበ። አንዳንድ ሰዎች መስታወት ሲመለከቱ አንድ ነገር ይረዳሉ። መስታወቱ ውስጥ ያለው እነሱን በደንብ እያያቸው ነው። ይህን ታሪክ ካየህ በኋላ በሌሊት መስታወት ፊት ቆመና ፈገግ ለማለት ሞክር። ከዛ የኤልያስን የዳንኤልንና የመጨረሻው ልጅ ስሜት በደንብ ልትረዳው ትችላለህ።